የበረከት እናት እንግዲህ ምኞቴን አሁንም ቢሆን ውጭልኝ ከልጄ ህይወት፣ ልጆቼ ጎዳና ላይ ሲወጡ ማየት አልፈልግም፣ ጥርግ በይ ላትመለሺ፣ ሂጅልኝ ከልጄ ህይወት ውጭልኝ እያለች ትገኛለች ማለት ነው። ምኞቴም ደግሞ አረ ቲቲ ግደለሽም እንደዚህ አትበይ፣ እኔ ማንን ነው ጎዳና ላይ የምጥለው ስትላት ልጄ ባንቺ የተነሳ ቤቱን ሊሸጥ እኮ ነው። ስለዚህ ለማያዳግም ወይም ደግሞ ላትመለሽ ሂጂ ከዚህ ቤት ወጥተሽ፣ ልጄ ባንቺ የተነሳ ብዙ ስቃይና መከራን አየ እያለች ትገኛለች ማለት ነው። የዙፋንን የኤልሳ እናት እንግዲህ ዙፋኔን ልትወጋ ስትል እንግዲህ ስልክ ጮሆባት ትታት ሄዳለች ማለት ነው። በባለፈውም እንዳያችሁት ቪዲዮ እንግዲህ በቢላ ልትወጋ ስትል ምኞቴ ደርሳ ነበር ያዳነች። ዛሬ ደግሞ እንግዲህ ከኋላ ለዶክተሩ ምግብ ልትሰጥ ስትሄድ ከኋላ እየዞረች በመርፌ ልወጋ ስትል እንግዲህ ስልኳ ጮባት ትታት ሄዳለች ማለት ነው። እያንዳንዷ እበቀላችኋለሁ፣ ማንም ሰው አይቀረኝም፣ በልጄ ዙሪያ ላይ የተሳተፉትን ሰዎች በሙሉ አጠፋቸዋለሁኝ እያለች ትገኛለች ማለት ነው። ከዛም ባለፈ እንግዲህ ዶክተርን እንግዲህ ይቅርታ አርግልኝ፣ እኔ ተጸጽቻለሁ፣ በስራዬ ሁሉ ተጸጽቻለሁኝ፣ በጣም ክፉ ሰው ነኝ እኔ። ስለዚህ በባለፈው ፍቅራችን ይዣለሁ፣ ካሁን በፊት ባሳለፍናቸው ስራዎች ሁሉ ይዣለሁኝ፣ እባክህ ይቅርታ አድርግልኝ ብላ ይቅር ካላት በኋላ እንግዲህ ቡና ፈላልታ ምናምን ጠብቃ እንግዲህ እበቀልሃለሁ አልሰድህም እያለ እንደደነፋቸውም አድርገዋለች ማለት ነው። እንግዲህ ዶክተሩን ቡና ላይ በርዛ ሰጥተዋለች ማለት ነው። ከዛም በኋላ ኤልሳን ያለችበትን ኤልሳ ከአባቷ ጋር ትደዋወል ነበረ። ነገር ግን ለእናቷ መናገር አልፈለጉም። ለማየ እንዳትነግራት እያለች ነው ያለችው ማለት ነው። ምክንያቱም ኤልሳ የተባረረችው በእናቷ ምክንያት ነው እንጂ በበረከት ምክንያት አይደለም። እናቷ ለባለ ሀብት ልሸጣት ነበረ ማለት ነው። ያው ሽያጭ ማለት ነው። በሽያጭ ልሸጣት ስትል ነው እንግዲህ የጠፋችባት ማለት ነው። ያም ደግሞ ስላልተሳካላት ተዋረድኩኝ፣ እኔማ እንደዚህ ውርዴቴን ተከናንቤ አልቀርም፣ እንደዚህ ተዋርጄ አልቀርም፣ እያንዳንዳችሁ እበቀላችኋለሁ እያለች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ፋሚሊዎች ላይክ እና ሼር ሰብስክራይብ እያረጋችሁኝ አብራችሁኝ ቆዩ። ክርድ የተሰኘውን 39 ክፍል ይዤላችሁ መጥቻለሁ ማለት ነው። የምኞቴ አድናቂዎች፣ የዙፋኔ አድናቂዎች ላይክ እና ሼር ሰብስክራይብ እያረጋችሁ ኮሜንት ላይ አስተያየታችሁን አስቀምጡ። እንግዲህ የበረከት እናት ምኞቴን ከኤልሳ ጋር ተመካክራ እንግዲህ ምኞቴን እያሳቀቀቻት ወይም ደግሞ መድረሻ እያሳጣቻት ትገኛለች ማለት ነው። የኤልሳ እናት እንግዲህ ዙፋንን በባለፈው እንዳያቸዋት በስለት ልትወጋ ስትል ምኞት ደርሳ ነበር ያዳነቻት። አሁን ደግሞ ለዶክተሩ ምግብ ልስጥ ብላ ወደ ክላሷ ስትገባ፣ ወደ ኩሽና ስትገባ እንግዲህ ወደ መጥበስ ስትገባ እንግዲህ መርፌው ላይ ምን እንዳደረገችበት ባይታወቅም በዛ በመርፌ ልትወጋ ስትል እንግዲህ አጋጣሚ ሆኖ ስልኳ ያጮኸ ማለት ነው። ስልኳ ሲጮህ በጣም ተበሳይታ ተህልሜና ተእቅዴ አናቀፉኝ ብላ እንግዲህ ስልኳን ይዛ ወደ ተመለሰች ማለት ነው ወደ ኋላ። ከዛም በኋላ ዙፋኔም ደግሞ ዘወር ብላ ስታይ የሆነ ጥላ እንደተከተላት ጠርጥራለች እሷም። ነገር ግን ጥላው ሊታያት አልቻለም ነበረ። ከዛም በኋላ ምኞቴ ዙፋኔ ዘወር ስትል ምንም ነገር የለም። ለዶክተሩም ምሳ ሰጥታ እንግዲህ ወደ ቤቷ ተመለሰች። በኋላ ምኞት ጋር ተገናኝተው ምኞቴ በረከትና ምኞቴ ከተወያዩ በኋላ እንግዲህ የኔ ውድ ሚስት እኔ እወድሻለሁ፣ ሁሌም ደስታሽን እንጂ ምንሽንም ነገር ማየት አልፈልግም እያለ በረከት ሲል፣ ከዛም በኋላ በረከት እኔና ምኞቴ እናውራ እስቲ አንተ ወደ ክላስ ግባ ብለው እንግዲህ በረከት ወደ ክላስ ቷቸው ከሄደ በኋላ ምኞቴ በቀደምም የኤልሳ እናት ልትወጋኝ ስትል እኔ ልትጎዳኝ ስትል አንቺ ደርሰሽ ነው ያዳንሽኝ፣ ዛሬም ደግሞ እንደዛው ልታደርግ ነበረ ስትላት፣ አዎ በቀደም እኔ ነኝ ያዳንኩሽ፣ ነገር ግን ዛሬም ልትደግመው ነበረ ስትላት፣ አዎ ለዶክተሩ ምግብ ልስጠው ብዬ ወደ መጥበስ ወደ ኩሽና ስገባ ተከትሎኝ የሆነ ጥላ መጣ። ከዛ የስልክ ጥሪ ነው ስፈልግ ምንም አይነት ነገር የለም ብላ አለች ማለት ነው። ከዛም በኋላ እንግዲህ የበረከት እናት ዙፋኔና በረከት ስለ ቤቱ ዶክተር ለበረከት ደውሎ ምኞቴ ቀጠሮዋ ደርሷል፣ የኦፕሬሽን ቀጠሮዋ ደርሷል፣ ስለዚህ አስፈላጊውን ብር ይዘህና እንደዚህ ቀን እንድትቀርቡ ተብሎ ሲባል እንግዲህ በረከትም ደግሞ ደስ ብሎት ዙፋኔ የምኞት ቀጠሮ እኮ ደርሷል ይዘህና ተብያለሁ ምኞትን ብሎ ሲላት፣ አዎ ወንድሜ በጣም አሪፍ ነው፣ ደስ ይላል፣ በቃ
በቃ ደስ ይላል። የምኞት መዳን በጣም ለሁላችንም አስፈላጊ ነው ስትለው፣ አዎ መዳን አለባት ምኞቴ የተከፈለው መስዋዕትነት ተከፍሎ መዳን አለባት ሲል፣ ዙፋኔም ደግሞ አዎ ትድናለች ወንድሜ ስትለው፣ ወንድሜ ግን ብር ይበቃሃል ወይ ስትለው፣ ይበቃኛል ቤቱ ተሽጦ ቢሆንም የቀረው ትታከማለች ሲል፣ እንግዲህ የበረከት እናት ድንገት ሰምታ ምንድን ነው ያልከው ምንድን ነው ስትለው፣ ኩለዚች መውለድ ለማትችል ሴት ለዚች ለበሽተኛ ሴት ነው ወይ ቤት የሚሸጠው? ቤቱ ሲሸጥ እኔማ ዝም ብዬ ማየት አልችልም። እኔ ልጆቼ ሲያብዱ ማየት አልፈልግም። ስለዚህ እኔም እንደናንተ አብሬ አላብድም ስትለው፣ በረከትም ደግሞ እማዬ ግድልሽም ተይ ባክሽ ተይ፣ ከባድ ውሳኔ እንዲወስን አታስገድጅኝ ባክሽ ሲላት ምንም መስማት አልቻለችም። የበረከት እናት ይህንን ፍርድ መፍረድ የለባትም ነበረ። ነገ ጧት የሚያጋጥመው ነገር አይታወቅም። ማንኛውም ሰው ወዶ ፈቅዶ የሚያመጣው አይደለም። እንግዲህ የተሰጠውን ደግሞ ላያስችል አይሰጥም ማለት ነው። ከዛም በኋላ በረከትም እማዬ ባክሽ ሲላት መስማት እምቢ ስትለው፣ ዙፋኔ እማዬ ባክሽ ተይ በእንደዚህ አይነት ነገር አትግቢ፣ አንቺ ልትረጃት ነው እንጂ የሚገባው ጭራሽ እንደዚህ ልትይ አይቻልም ስትላት፣ እንዴት ቤቱ ይሸጣል? እንዴት ለዚች ለተራ ሴትና ለማትዲን ሴት ተስፋ ለሌላት ሴት እንዴት ቤት ይሸጥ ትላላችሁ? እናንተ ስታብዱን የምልበዶ አብሬ ከልጆቼ ጋር ማበድ የለብኝም እኔ ብላ ስትል፣ እንግዲህ እማዬ ለምኞት ሲባል እንኳን ቤቱና ድርጅቱም ይሸጣል ካልበቃ ስትል፣ እንግዲህ ዙፋንን አንዴ በጥፊ ተማታ። እንዴት ድርጅት ልሽጥ ብለሽ ትይኛለሽ? አባታችሁ በስንት መከራ ያቋቋመውን ጥሪትና ሀብት እንዴት ማሸጥ ሊሸጥ ትያለሽ? ስትላት፣ እንግዲህ ዙፋኔም ደግሞ የሰው ህይወት በገንዘብ አይገኝም፣ በነፍስ በገንዘብ አትገዛም። ስለዚህ ማድረግ ያለብን ሁሉ ነገር ይደረጋል፣ ወደድሽም ጠላሽም አንቺ ስትላት ነበር ማለት ነው። በረከትም እንግዲህ በጣም ተበሳይቶ እማዬ ምን ሆነሽ ነው? ተይ ግድ የለሽም ታይ ሲላት እምቢ ብላለች ማለት ነው። እንግዲህ ያው የበረከት እናት እንግዲህ ዙፋኔና በረከት ተያይዘው ሲወጡ የበረከት እናት ወደ ምኞት ጋር ገብታ እንግዲህ አንቺ ገደቢስ ገድሽ የማያምር ሰው የሰውላ ገድ ሀብት ይዞ ይመጣል፣ አንቺ ደግሞ በሽታ ይዘሽ መጣሽ እያለች እንግዲህ ምኞትን ስትላት ነበር ማለት ነው። እኔ ደግሞ ምን አረኩት ቲቲ ኧረ እባክሽ ተይኝ ስትላትም መተው አልፈለገችም። የበረከት እናት ነገሩን ማባባስ ነው የፈለገችው ማለት ነው። ከዛም በኋላ ምኞቴ ቲቲዬ ምን አደረኩኝ? ምን ሁኜ ነው? ምን ሆነሽ ነው ስትላት፣ ባንቺ የተነሳ ልጄ ቤቱን ሊሸጠው ነው፣ አውላላ ሜዳ ላይ ሊጥለኝ ነው፣ ጎዳና ላይ ልጆቼ ሊወጡ ነው ስትላት፣ ለምን ቲቲ ለምንድን ነው ብላ ስትጠይቃት፣ ባንቺ የተነሳ ቤቱ ሊሸጥ ነው፣ ስለዚህ አንቺን ለማዳን ሲል በረከት ቤቱን ሊሸጠው ነው ስትላት፣ ምኞቴም ደግሞ ደንግጣ ወደቀች ማለት ነው። ከዛም በኋላ እንግዲህ ምኞቴ ከወደቀች በኋላ ስልክ ደውላ ስትደውል ዙፋንም ተናደው በረከት እና ዙፋኔ እማዬ ግን ለምንድን ነው እንደዚህ የምትለው ምኑና ነው ስትላት፣ እኔ ምን አውቃለሁ ወንድሜ ካሁን በኋላ ምንም ነገር ስታደርግ እማዬን አታማክር፣ ዝም ብለህ በራስህ ውሳኔ መንገዶችን ሂድ ስትለው ነበር ማለት ነው በረከትን ዙፋን። አንድ ሰው የእናንተን ችግር ካልተረዳችሁ ምንም ማድረግ አይቻልም። በራሳችሁ መንገድ መሄድ ነው እንጂ ሰው አንዴ ሁለቴ ትነግሩታላችሁ። ከዛ በኋላ መረዳት ካቃተው ምንም ማድረግ አይቻልም። የራስን ውሳኔ መወሰን ነው የሚያስፈልገው ማለት ነው። አሁንም በረከት እንደዛ እንዲያደርግ ነው እንግዲህ እናቱ እየጋፋፋቸው ያለችው። እሱ ለምኞቴ ስል ምንም ነገር አደርጋለሁ እያለ ነው የሚገኘው። እናቱ ደግሞ አይሆንም፣ ለዚች ለማትድን ሴት ተስፋ ለሌላት ሴት እንዴት ነው የምታደርገው? ተስፋ የሚባል የላትም አትዲንም እያለችው ትገኛለች ማለት ነው። እንግዲህ አዳኙም ገዳዩም ሁሉም አድራጊው ፈጣሪ ነው፣ ሰው አይደለም። እንደ ሰውም አይደለም። ደግሞ ምኞትም ደግሞ በእርግጠኝነት ትድናለች ማለት ነው። ከዛም በኋላ እንግዲህ ምኞቴ ራሷን ስታ ከወደቀች በኋላ ስልክ በተደጋጋሚ ደውላ ማን ነው የሚደውልልሽ ዙፋኔ ሲላት፣ በረከት እማዬ ናት፣ ምን እንደፈለገች አላቅም፣ ያው ለነገር ነው ለሌላ ነገር መቼም አትደውልልኝም ስትለው፣ አጋጣሚ በቃ ስልኩን ላንሳው ብላ ስልኩን ስታነሳ ቶሎ ድረሱልኝ ምኞቱ ወድቃብኛለች ብላ እንግዲህ ስትላቸው፣ ምክንያቱም ምኞቱ የወደቀችው የበረከት እናት የምትናገረው ነገር አጥንት ሰብሮ ይገባል። በነገራችን ላይ እንኳን ለመምተኛ እንኳን ለበሽተኛ ለጤነኛም ሰው አስቸጋሪ ነው የምትናገረው የምትወረውረው ቃላት ማለት ነው። አንድ ሰው አንተ በሽተኛ አንተ እንደዚህ ነው ከተባለ የሚሰማው ስሜት በጣም ከባድ ነው።
እና ምኞቴም እንደዚህ አይነት ስሜት ነው የተሰማት። እንግዲህ ራሷን ከስታ ከወደቀች በኋላ እንግዲህ እነ በረከት ውስጥ እየተሯሯጡ ውስጥ የሚመጡ ድረስ የበረከት እናት በፎጣ ውሃ እየነከረች ልቧ ላይ ስታረቅ ቆይታ እንግዲህ ከመጡ በኋላ ሁሉም ሰው ጠርጥሮባታል ማለት ነው። ዙፋንም ጠርጥራባታለች። ዙፋን ነቄ ናት። በነገራችን ላይ ሁሉ ነገር በአይን ነው የሚገባት። በቀላሉ ትረዳለች ሰውን ማለት ነው። በተለይ የወንድሟ ነገር ተቂጡ ነው የምትሄደው። ወንድሟን መለየት አትፈልግም ለሰከንድ ራሱ። ከዛም በኋላ እማዬ አንቺ ነሽ አይደለ እንደዚህ እንድትሆን ያደረግሻት አንቺ ነሽ ስትላት እንግዲህ ኧረ ተይ ልጄ ተይ እንደዚህ አትበይ ተይ እኔ ደግሞ ምን ብዬ ብላ ስትል እንግዲህ ዙፋን ምኞትን እንዳትናገር አይኗን እያየች እየፈራች እንግዲህ የበረከት እናት ፍርሃት ውስጥ ሁና ነው እንደዛ ስትል የነበረው። ምክንያቱም ምኞቴ አጋጣሚ ነቅታ እሷ ናት ብላ ትልብኛለች ብላ በጣም ፍርሃት ውስጥ ነበረች። ነገር ግን ምኞት እንደዚህ አላለችም። ከዛም በኋላ የበረከት እናት እንግዲህ በረከትም አንቺ ነሽ አይደለ እንደዚህ ያደረግሻት እንደዚህ እንድትሆን ያደረግሻት ሲላት አይኔ አይደለሁም አለኝ ማለት ነው። ምክንያቱም ምኞቴ ካልተጨነቀችና የሆነ መጥፎ ነገር ካልተናገሯት ጭንቀት ውስጥ ካልገባች ይሄ ህመሟ እንደማይነሳባት እርግጠኛ ነበሩ። ዙፋንም በረከትም ማለት ነው። ደስተኛ ከሆነች ህመሟ እንደማያማት እርግጠኛ ነበሩ ማለት ነው። ምክንያቱም ዶክተር ያዘዘላቸው ነው ማለት ነው። ዶክተር እንደዚህ አይነት ህመም ሲያማት ቀጥ አለ ቦታ ላይ ያስቀምጧት ወይም ደግሞ ጭንቀት ምናምን እንዳትጨነቅ ነበር ያለው። አሁንም ጭንቀት ነው እንደዛ እየቀሰቀሰባት ያለው ማለት ነው። ከዛም በኋላ እንግዲህ እማዬና ይፈልግሻለሁ ብላ ዙፋኔ ከወሰደቻት በኋላ አንቺ ነሽ ምኞቴን እንደዚህ እንድትሆን ያደረግሻት አይደል እማዬ ብላ ስትላት ኧረ ተይ ልጄ ተይ እኔ ለምን እንደዚህ ያደርጋለሁ እባክሽ ተይ በዚች በማትረባ ሴትና በማትዲን ሴት እንዴት እኔን እንደዚህ ትቀይርኛለሽ? አንቺ ልጅ ጭራሽ ወንድምሽን ትቆጨዋለሽ ስል አንቺ ከወንድምሽ ጎን ሆነሽ እኔን እየተናገርሽ ነው። እኔን እናቱን በሴት እንዲቀይረኝ እያለች ስትል ነበር ማለት ነው። ከዛም በኋላማ የማያገባሽ ቦታ አትግቢ ብዬሻለሁ። በረከት አሁንም ቢሆን ውሳኔ እንዲወስን አታስገድጂው፣ ትዕግስቱን አትፈታተኒው እያለች ትላለች ማለት ነው ዙፋኔ። አው በረከት አሁንም ውሳኔ ለመወሰን እየተዘጋጀ ይገኛል። ምክንያቱም እናቱ በመንገዱ ላይ ሆና እንግዲህ ምኞትን እንዲያድን ለምኞት ብቻ እንዳይጨነቅ እያደረገችው ትገኛለች ማለት ነው። እዚህ የኤልሳ መጥፋት ያጨናንቀዋል። የኤልሳ በእኔ ምክንያት ነው የጠፋችው፣ እኔ ችግሯን ባለመረዳቴ ነው የጠፋችው፣ እኔ ብረዳት ኑሮ አትጠፋም ነበር እያለ ልክ ኤልሳ በሱ እንደጠፋች ነው እየተጸጸተ ወይም ስሜት እየተሰማው ያለው ማለት ነው። በዛ ላይ ደግሞ እናቱ ከዛም ባለፈ ደግሞ የምኞቴ ህመም ነው እንግዲህ በረከትን ጭንቀት ውስጥ እያስገባው ያለው ማለት ነው። ከዛም በኋላ በጭንቀት ላይ ጭንቀት አትሁኒበት እባክሽ እያለ ዙፋኔ ስትለምናት እንግዲህ ምንም እምቢ ብላለች ማለት ነው። ከዛም በኋላ የኤልሳ እናት እንግዲህ ዶክተሩን ይቅርታ አርግልኝ፣ ይቅርታ እኔ ተጸጽቻለሁ፣ የምሰራቸው ስራዎች ሁሉ ስህተት ናቸው፣ ልጄንም እንደዚህ እንድትሆን ያደረኳት እኔ ነኝ፣ ተጸጽቻለሁ በስራዬ፣ እኔ ይሆናል ብዬ ነው እንጂ እንደዚህ እንዲሆን ያደረኩት እኔ ልጄ በፍጹም ትጠፋለች ብዬ አላሰብኩም ነበረ፣ ልጄ ትዳር ይዛልኝ እኔም ህኔ አማች ይሆን ነበረ እያለች ትገኛለች ማለት ነው። ከዛም በኋላ ዶክተሩ ተምርሽ ነው ግን ተምርሽ ነው ሲላት፣ አዎ ተምሬ ነው። አይ ይሄ ነገር ተምርሽ አይደለም ሲላት፣ ተምሬ ነው ስትለው፣ እሺ ባይዋጥልኝም እሺ በቃ ይቅርታ አድርጌልሻለሁ እኔ ስራ ደርሼ ልምጣ ብሎ እንግዲህ ስራ ደርሶ እስከሚመጣ ድረስ እሷ ሁሉን ነገር ጨራርሳ አስተካክላ እንግዲህ ዶክተሩን ጠዋት ይቅርታ አርግልኝ ብላ ከሸኘችው በኋላ ከሰዓት ሲመጣ ደግሞ ያልጠበቀው ነገር ነው የሆነበት ማለት ነው። ዶክተሩ ግራ እስከሚጋባ ድረስ ይሄ ነገር ምንድነው? ይሄ ነገር ምን ታስቦ ነው እያለ ግራ እስከሚገባው ድረስ ነው እንግዲህ ያደረገችው የኤልሳ እናት ማለት ነው። ከዛም በኋላ ዶክተሩን ቡና አፍልታ ምን ብላ ስትጠብቀው እንግዲህ አስተካክላ ዝበቀላቸዋለሁ እያንዳንዱ በልጄ ዙሪያ ላይ የተሳተፉትን ሰዎች የእጃቸውን ሳልሰጥ አልቀርም። አንተንም እኔ አውቄ ነው እንጂ ይቅርታ አርግልኝ ያልኩህ ፈልጌው አይደለም። ስለዚህ እበቀልሃለሁ። አንተንም ቢሆን ከልጅ ጋር ሆነ እኔን እየተመካከርክ ከኤልሳ ጋር እየተደዋወልክ እኔን እየደበክ እያለች እንግዲህ በጣም ተጸጽታ ነበረ። ከዛም በኋላ እንግዲህ ዶክተሩ ሲመጣ ቡና ፈላልታ ምናምን ተጠበቀችው። በኋላ ዶክተሩ ምን ነው ዛሬ ምንድነው በሰላም ነው ወይ ብሎ ሲላት፣ አዎ በሰላም ነው፣ እኔ እኮ እንደ ድሯችን እንሆን ብዬ ነው እንደዚህ ያደረኩልህ፣ ተጸጽቻለሁ በስራዬ ስትለው፣ እሺ ውስጤ ደስተኛ ባይሆንም ባያምረኝም እሺ ደግ ያልሽው ይሁን ብሎ እንግዲህ ዶክተሩ እየሸከከም ቢሆን ያችን ቡና ሰጥተው ከጠጣ በኋላ እንግዲህ ራሱን ስቶ ወድቋል ማለት ነው።
ራሱን ስቶ ሲወድቅም እንግዲህ ደከመኝ ድካም አለኝ እያለ ቀስ በቀስ ነው እንግዲህ የወደቀው ማለት ነው። ጃኬቱን አውልቆ ጥሎ ከዛ በኋላ ቀስ በቀስ ራሱን ስቶ ሲወድቅላት ኪሱ ገብታ ስልኩን አውጥታ እና አንተ እናትና አባትና ልጅ እየተደዋወላችሁ ከኔ ከደብቃችሁ ብዙ ነገር እያወራችሁ የት እንዳለች ማወቅ አለብኝ ብላ እንግዲህ ዶክተሩ ራሱን ስቶ ሲወድቅላት እንግዲህ ስልኩን እጁን አንስታ የስልኩን አሻራ ካስከፈተች በኋላ ስልክ ቁጥሩን አወጣ እንግዲህ ይህን ስልክ የት ቦታ እንዳለ አረጋግጥልኝ ብላ እንግዲህ አሳልፋ ሰጥታለች ማለት ነው የኤልሳ እናት። ምክንያቱም በስልኳ እንግዲህ ትሬስ አርጋ ኤልሳ ያለችበትን ለማወቅ መሰለኝ እንደዚህ እያደረገች ያለችው የኤልሳ እናት። ከዚያም በኋላ እንግዲህ በረከት ለምኞቴ ብዙ ነገሮችን ካደረገ በኋላ ምኞትን ሊያሳክም ሲሄድ እንግዲህ ከዛም በኋላ እንግዲህ በረከት የምኞቴን ዶክሜንቶች አስተካክሎ ሊወጣ ሲል እንግዲህ አክሊሉ የሚባለው ሰውዬ እንግዲህ ታውቁታላችሁ ብዬ አስባለሁ። እሱ መንገዱ ላይ ሆኖ እንግዲህ የት ነው የምትወጣው? ይሄ ቤት የኔ ነው እያለ ይዞት ነበር ማለት ነው እንግዲህ ምኞትም ደግሞ በረከትዬ እቲቲ እውነቷን ነው እኔ ለማልድን ነገር ባከ እያለ ስትለምነው ነበር ማለት ነው። በረከትም ምኞቴ እንደዚህ እንዳትይ እንደዚህ አይነት ተስፋ እንዳሰጨኝ አንቺ ጠንካራ መሆን ነው ያለብሽ እንጂ እኔን እንደዚህ እያልሽ እንትን እንዳትይኝ እያለ ሲላት ነበር ማለት ነው። እንግዲህ በረከት ምኞቴን እንዳያሳክም ብዙ ነገሮች እየገጠሙት ይገኛል። ከቤት አንስቶ እንግዲህ እናቱም ቤቱ እንዳይሸጥ ፈቃደኛ አይደለችም። እኔ ልጆቼ ጎዳና ላይ ሊወጡ ነው ወይ ልጆቼ ሲያብዱ ማየት አልፈልግም እያለች ስትል ነበር ማለት ነው። ከዛም እንግዲህ ዶክሜንቱን ይዞ ሲሄድ እንግዲህ ወደ ውጭ ይዞ ሲወጣ ነው እንግዲህ ቤት ላይ ያገኘው ማለት ነው። እንግዲህ ከእህቱ ጋር ተመካክሮ እህቱ ሚስቱን የሚያሳክምበትን ቤት እንግዲህ ለመሸጥ ብር ፍለጋ ተፈተፈ ሲል ነው ማለት ነው። እንግዲህ እናቱ ናት በእርግጠኝነት የበረከት እናት ናት ያን ሰው የላከችው። ምክንያቱም የበረከት እናት ምኞት እንዲትድን ምንም ፍላጎት የላትም። ኤልሳን እንዳገባላት ነው የፈለገችው እንጂ ምኞትን እንዳገባላት አልፈለገችም ማለት ነው። ለዛም ነው እንግዲህ ነገሮች እንትን እያሉበት እየተደራረቡበት ያለው። ውድ ፋሚሊዎቼ ኮረደ የተሰኘው ክፍል 39 ይህን ይመስል ነበረ። ክፍል 40 እስከምንገናኝ ድረስ ቪዲዮ ከተመቻችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሰላምና ፍቅርን አንድነትን ሰላም ለሀገራችን እያልኩ አብሬያቸው የቆዩት እኔ አባይ ሚዲያ ነበርኩ። ይቅርታ ለድምጼ እንግዲህ ምንም ማድረግ አይቻልም። ሰው እየተሻሻለ ይሄዳል። እኔ ደግሞ በየቀኑ እየጠፋብኝ ነው የሚሄደው። ያው እንግዲህ ምንም ማድረግ አይቻልም። ቻሉት። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ። ባይ ባይ።